እያሰቃየሽው ለሆነው ላልሆነው ብድግ እያሉ እንደው ደንግጦ ከሄደ ብዬ እኮ ነው። እሱ ምን በወጣ የአባት ብርስት ይመስል እዚህ ተዘብዝፎ ከልጅነት እስከ እውቀት የእሱን ማሰሪያ ስገዛ ብሬ ያለቀ። እስከ ዛሬ ግን ስንት ገዝተሻል ፋሲካ? በኢየሱስ ኧረ ቁጥር የለውም። እኔ ሀገር ሳልገባ በፊት ድሮ ሀገር ልገባ ስል ከአርጎ የምልከው ቅድሚያ እሱን ነበር። አስቀድሜ የምልከው አባቴ ሞት ይዘ ሲሄድ እዛ እንዳልቸገር በጣም ይቸገር ነበር። እዛ እያለሁ ጀመር እኮ ማለት ኢትዮጵያ እኮ ውድ ነው፣ ውድ ነው። በጣም ይቸገር ነበር። ቁት ማስያዣ ኢትዮጵያ እያለ ሰፋ ሁላ ነበር እየተበጠሰ እያስቸገረኝ ይመል። ቀድሞ ደግሞ ቢለቀው ቦታ የቱ ጋር እንደሆነ ልንገርሽ ወይ ልንገርሽ? እዚህ ጋር እንትኑ ቅድድ የሚለው ሳ እኔ ደግሞ እቺ ገመዷ እዚች ጋ ያለችው ጠዋት ላ አንዳንዴ እኮ መንገድ ላይ እየሄድኩ ጠዋት ብሎብኝ ያውቃል። ገመዱ ማለት ነው። አባቴ እኔ አሁን ስወጣም እንደምለብስ ታውቂያለሽ። የፈለገ ነገር ብለብስ አባያ ከላይ ጣል ማድረጌን እና ሻርፕ ጥዬ አልወጣም። ለምን ሰው ለምንድን ነው አባያ ምን ለብሹ? ለምን እንዲህ ኖርማል ልብስ አለብሽም? ድንገት እሱ ጣ ካለ ይሄ ማንም አይረዳሽም። በአባያው እንዲያርጌ ሻርቤን እንዲያርጌ እንዲበጄ ደግፌ እንመጣለን። እዚህ ሀገር ደግሞ እንትን ነው ጋይስ፣ በነገራችሁ ላይ ወንጀል ነው፣ አይቻልም። ወንጀል ነው። ያለሱ መሄድ ያስቀጣል። በነገር ከውስጥ ያሉ ሁለት ነገሮች ያለሱ መሄድ እዚህ ሀገር ያስቀጣል። በጣም ሆንን ለማሳሳት ነው አንጀል ግጋችሁ የምትሄዱት ነው። ያስቀጣል። እቺ የጦታችሁ እቺ ጥቁሯ ምልክት ራሱ ከልብስ ውስጥ ከታየሽ ያ ዊል ያሌቱ ወንጀል ነው አይደል? ወንጀል ነው። ጀምሮ ወንጀል ነው። እዚህ ሀገር አይፈቀድም። ለዛ እንትኑን ጀምሬው ነበረ። ጓደኛዬን እዛ ብላኝ ገዝቼ ይሄ የቲሸርት አይነቱ የለም እንደ ቲሸርት እንዲህ ስፖርት የምትሰሪበት ቦዲ ኬር ነው ስሙ፣ ቦዲ ኬር። እሱ በጣም ምርጥ ነው። ግን እሱ እዚህ ጋር ይመጣል ችግሩ፣ ከፊቲ ጋር አንድ ላይ አይሄድም። የምር እንጂ እሱ ምርጥ ነው። የምን አካውንት ነው የምጽፉት? በህግ አምላክ በህግ አምላክ እንደዚህ ብር እያስገባንልሽ ነው ተቸግር ያለው ብለሽ እየጻፍሻል። አንደኛው ኢንስትግራም ላይ እኔ ኢንስትግራም አልጠቀምም፣ ያለኝንም ኢንስትግራም ዞሬም አላየውም እንኳን ብር ልል። እኔ አንዷ ማለት ነው ምን እንዳደረገች ልንገርሽ፣ ወላሂ ላዚም እንትን የሚያደርጉት አሉ አይደል? ትላንትና ከትላንት ወዲያን ምናምን ትላንት ስትነግረኝ ደሜ እየፈላን የሰማኋት። በቃ ግን እየተናደድኩ እንዴት ሰው በዚህ ይሸወዳል ብዬ ይሄ ይመጡና ከዱ ነው ከኢትሳላት ነው ምናምን የሚሉት የለም። ዋትሳፕ ላይ ይመጡና 25,000 ድርሃም 25,000 ዶላር ደርሶሻል አይድሽን ላኪ ምናምን የሚሉት አሉ አይደል? ቢገጥ የሚያቆል ከዛ በባለፈው አንዷ እንደዚሁ ነግራኝ እሷ ተረፈቻት ጓደኛዋ። ይሄ ነገር ውሸት ነው እንዳትልኪ የ600 ብር ካርድ ላኪ ብሏት ከመላኳ በፊት እንትን አለች። እኔም ወድሻለሁ እሺ መስሎ ከተታየሽ መጀመሪያ ማገባሽ ሲጀመር ማን አስተያየት ሰጭ አደረግሽ? ሰው የፈለገውን ለብሶ መምጣት መብታለው። ቴንኪ ሶማች ስላዳመጥሽኝ። ከላይ ቁጭ በይ እና ማለት ነው። ከዛ ማለት ነው ምን ይሏታል በዋትሳፕ ላይ ሄድና እኔ ግን ትገርማላችሁ። ቪዲዮ ራሱ ሰውላ አላችሁ አንቺ። እኔ ደርሶኛል፣ አመሰግናለሁ ስለደረሰኝ ደርሶኛል። ሰው እንዲያምን ማለት ነው። ከዛ ሰው እንዲያምን ሴትዮ ከኔ ጋር ሁኝ አዳምጪ። ሁለት ጆሮ ሆና ቆይ ሀቢብ ቤት ልግባ። ሰው ልኮልና በአንድ ያቋረጥኩሽ ላይቭ ላይ ሆኖ ነው እንዴ?
ማለት ግን ሻርፕ ለብሶ እኮ ነው ማለት ቀይ ሻርፕ ለብሶ ሲጀመር ሻርፑን ከየት አመጣው? ሻርፔ ናት እቺ ሻርፔ ጥያት የመጣሁት እሱ ጋር የሚከባተረው ሪኮርድ ያ ኪሳራ አባቴ ምን ልጁን ይጫወቱበታል ምንም አያውቅም እያሉ ሴት ቁጥጥ በል ብሎት ሻርፕ ልበስ ብሎት እንዲህ ይጫወቱበታል። ቤላ የተባለ የተረገመ ልጅ ቆይ ላገኘት ቤላ እኔ ደግሞ ሽንት ቤት ካላሳቀፉበት ራት የለም ጋይስ ተይዟል። አምጮ የምትሉኝ የለም እንትን ብሏል። እየተጫወቱ ነው ከቤላ ጋር እንዲያ አይ ቲንክ ከቤላ ጋር ናቸው እየተጫወቱ ከቤላ ጋር ናቸው። ከሊ ብላቦ ይርባ كان موجود እኔ ማስቀጠዋል ምን ማለት ነው? ከፋሲካ ያለክን ነገር ፊክስ ካላረክም ፊክስ ካላረከው ያኔ ሰላም ካልሆነ ካልታረቃችሁ ለማለት ነው። አይዞሽ እየሰደቡን ነው በኮመንት ሰው ፊክስ አድርገው ታረቁ ነው የሚለው። ግላብ አለሽ እንደ እሱ ጋር ረጁ የለኝም። ማሬ ግላብ የለውም። ማን የምን ባወርድ ነው 7000 የምገባው? 7000 ነው እንዴ? ትንሿን አንበሳ ወርድለን ነበረ ግን ግላብ የለኝማ። አይሞላል እንደዛ ማሬ ግላብ የለም። በቃ ደብል አሁን ወይ ደብል ጠብቂና ወይ የተለያየ አሁን ደብል ጠብቂና ሰጫዋለሽ። እኔ ላግዛት ወይ ረጁ? አዎ አግዛት። ላቭ ዩ ረጁ፣ ላቭ ዩ ቱ ማሪ። ደግሞ እየጠቀሙ አንድ ጌም ረዳሁት። ስንት ነው ያለኝ? እኔ እሄድለታለሁ። ቆይ እኔ ስንት ነው ያለኝ ሊሆን ነው እኔ የምመራው በሀይል አንድ ስላጋጨ ከሆነ ሪከርድ ይላል። ይኸውልሽ ሪከርድ ሊያስደርግ ቆይ ቤላ እኔ ነው የምሰራለው። ጠብቅ አላለም። ለእኔ ነው አሰላ በሉት ሂዱና ጋይ ይህ ለእኔ ብሎ ነው ማለት ነው። በቃ እንደዛ ከሆነ ሀቢቢ ቀጣ ልሂድ። ቆይ የእኔ ፋሚሊ ያለች ሄዱ። ያትማ አንድ ጌም አገዘችው። አሁንም ልትሄድለት ነው። እያትማ የኔ ፍቅር አሰላ ይሉታል። ይህ ተይ እባክሽ የሀገሬ ልጅ ነው። ልጅ አዲስ አበባዎች ሂዱና አግዙት። ሀቢብን ልጅ አውቄ ነው የሚጀምሩ አስቀጣዋለሁ። ቤላንማ ልምረው ለካ የሀገሬ ልጅ ለወላ